ማንቸስተር ሲቲ ቶፕ ኦፍ ዘ ሊግ እሱን ማታ ከ5 ሰዓት በኋላ በደንብ የምናወራበት ይሆናል ማለት ነው። this is not AI this is ኤርሊንግ ብራውት ሃላንድ ማለት ነው። በ114 ጨዋታ 104 ጎል ማስቆጠር ይችላል ማለት ነው። የክርስቲያኖ ሮናልዶን ሪከርድ በ122 ጨዋታ ያነሰ ጨዋታ ተጫውቶ ሮናልዶ 200 ምናምን ጨዋታ አድርጎ ነው 103 ጎል ያስቆጠረው። እሱ በ122 ጨዋታ ያነሰ ተጫውቶ 104 ጎል ማስቆጠር ይችላል ማለት ነው። በዚህ ሲዝን ለማንቸስተር ሲቲ 23 ጨዋታዎችን አድርጎ 25 ጎል ማስቆጠር ይችላል። በዚህ ሲዝን ለሀገሩም ለማንቸስተር ሲቲም 38 ግቦችን ማስቆጠር ይችላል። ለዚህ ሰው አንዴ ከመቀመጫችን ተነስተን ክብር በጣም የሚገባው ጀግና የሆነ አጥቂ ነው ማለት ነው። እነሆ አርሰናል በመጨረሻ መሪነቱ በይፋ አስረክቧል። አርሰናል ዛሬ ምሽት ከሰዓታቶች በኋላ እስኪጫወት ድረስ የጋርዲዮላው ማንቸስተር ሲቲ መሪነቱ በይፋ ተረክቧል። መድፈኞቹ ዛሬ ምሽት ከኤቨርተን ጋር የሚያደርጉት ጨዋታ በዚህ ምክንያት በጉጉት እየተጠበቀ ይገኛል። ዌስትሃምን የገጠመው የጋርዲዮላው ክለብ ማንቸስተር ሲቲ ሽንፈት ለምኔ ብሎ በሰፊ የጎል ልዩነት ዌስትሃምን አሸንፏል። መድፈኞቹ አርሰናሎች ኤቨርተንን አሸንፈው ወደ መሪነታቸው ይመለሱ ይሆን ወይ? እጅግ የበርካታ የኳስ አፍቃሪያን በዚህ ሰዓት ጥያቄያቸው ሆኗል። የአርሰናልና የዌስትሃም ጨዋታ በማን አሸናፊነት ይጠናቀቃል? ሁላችሁም ግምታችሁን አስቀምጡ። ፎሎ በማድረግ ቤተሰብ መሆናችሁ አዘንጉ። እሺ ሲቲ 2-0 ፈርስት ሃፍ። ለምን ምን አስቤ ላይቭ ላይ እንደመጣሁኝ ራሱ አላቅም። የሆነ ዌስትሃም ያስጠላል ብዬ አልገመትኩ። ዌስትሃም ኩያውን ማን ዩናይትድን ብቻ ነው የሚችለው። ይሄ ወያላውን እየተሳካለት ነው። ጎጎዘ ሲቲዝን ሰው እንዴት 500 ሚሊዮን አውጥቶ ወያላ ይሆናል? ሲኖር ነው የምትወጣው። በእናትህ 500 ሚሊዮን አውጥተህ ሌላ ክለብ ትደግፋለህ? ይሄ ቡድን እኮ ማን ነው? ክሎፕ 9 ዓመት ቆይቶ አንድ ጊዜ ፕሪሚየር ሊግ ብቻ እንዲበላ ያደረገ ቡድን ነው። ግን ይቋጥሩለታል። ያቺኛዋ 3-0 ለየት ያለ 3-0 ነበርሽ ማለት ነው። አንበረከኳቸው ማለት አስፈነድዷቸው። ተገዝተዋል። አሁን ተገዢ ናቸው። ነፃ የሚያወጣቸው ሰው አይደለም የሚፈልጉት። እንደኛ ነፃ አይደለም የሚፈልጉት። እነሱ በቃ ተገዝተው ለመኖር ወስነዋል። 500 ሚሊዮን አውጥ እንደ ግብር ነው የሚያዩት ማለት 500 ሚሊዮን ዱቄቶች ላይቭ ላይ አለን። አሁን ይሄ ወያላው እየቋጠረ ነው። ከዛ ትንሽ ቆይተን ደግሞ እኔ ወያላ ሆኜ እቋጥርበታለሁ። ከዛ ማታ ላይ ደግሞ ወንድ የሆነ እኔ ነኝ ያለ መጥቶ ይቋጥርብኛል። ምክንያቱም ዛሬ አይበላል። አንተ እኮ ባቋጥርም ወያላ ነው። ታክሲ ውስጥ አይተን ታውቃለህ? ወረኛ አሉላ ሊያጫውተኝ ነው። እንደ ፐርፎርማንስ ማንቸስተር ሲቲ በፈርስት ሃፍ ያሳየኝ ነገር ለምን ዋንጫውን አይበላም የሚያሳይ ነው። አርሰናል ፈጽሞ አይበላም የሚል ምናምን አይደለም። ግን ፔፕ ጋርዲዮላ እያደገ የሚመጣው ቡድን ነው ዋንጫው የሚያንሰው ያለው የራሱን ቡድን በሊ ነው እየሳለ ይመስለኛል። እድገታቸው በጣም ይታያል። እኔ ከጨዋታ የሲቲ እድገት እየታየኝ ነው። የማይሞከርበት አይነት ቲም እየመሰለ ነው። ዌስትሃም በእርግጥ ይህን ያህል በማጥቃት አትሪቢዩት የሚታወቅ ሊሆን ይችላል። ግን ካለመሞከሩም በላይ የራያን ሸርኪ እድገት በጣም ፍጹም እኔን ያስደነገጠ ነው። ፊልፎደን በዚህ ሳም መከሰቱ ይህ ሰውዬ 10 የመክፈቻ ግብ አስቆጥሯል። ተውት ሌሎቹን ጎሎችና በጣም ሲዝን ዲፋይኒንግ የሆነ ሰው ነው በራሱ ኤርሊንግ ብራውት ሃላንድ። እስቲል አሁንም የዶናሩማ ትልቅ አድናቂ ነኝ። በፕሪሚየር ሊጉ ለእኔ በጣም ከፍ ያለው ግብ ጠባቂ ነው። ዛሬ ምንም አላረገም፣ ግን ወሳኝ ሴቦች የሚያደርግላቸው ሰው ነውና በጣም ወደ ሲቲ እያጋደልኩ ነው። እስኪ በኋላ ደግሞ ኤቨርተን ላይ ከላያቸው ቡድን ኖሮ እንዴት ይጫወታሉ አርሰናሎች? ሌላ የምናየው ትልቅ ፈተና ነው። እሱንም በሞዛይክ ስፖርት ይጠብቁን። ግን ኔሊማኒያይ አለመኖራቸው ኤቨርተን ሊቸገቸግን የአርሰናል ሜንታሊቲ ሌላ የሚፈተንበት ነው። 100ኛ ጉዳት ነው የቤን ዋይት ባለፈው የተመዘገቡ በ2 ሲዝን እንደ አርሰናል ተጫዋች የተጎዳበት የለም። ይሄ ራሱ ሜዲካል ስታፉን አርቴታንም ጥያቄ ምልክት ውስጥ የሚከት ነው። እናንተስ ምን ሀሳብ አላችሁ? ግን እኔ ሚዛኔን ወደ ሲቲ እያመዘንኩ ነው። አለቀሃለኝ እኮ ዛሬ ገና ማለት ነው። ኤርሊንግ ሃላንድ ትክክለኛ ሴሌብሬሽን አደረገ። ጎሉን ካስቆጠረ በኋላ ማለት ነው የሮቦት ሴሌብሬሽን ያደረገው ማን? ሮቦት ራሱ ኤአይ ራሱ እንደዚህ ልጅ ነገሮች አይቀሉትም። አረ በቃው ሲቲ እኮ ማለት ነው ጋይስ በዚህ ልጅ ብቻ የሰበሰበው ነጥብ አምና ሳላ ሲያደርግ የነበረው ነገር ታስታውሳላችሁ። ኤርሊንግ ሃላንድ ሲቲን ተሸክሞ እየሄደ ነው። አሁን የሚገርም አጥቂ
እኔ ማለት ነው ባለፈው በነበረው ሰጣ ገባ ስለ ኤርሊንግ ሃላንድ ቪዲዮ ያልሰራሁት ላለፉት ሳምንታት ብዙ ጊዜ ስናገረው ስለነበረ ነው። የሚገባውን ስም አላገኘም። ይህ አጥቂ የሚገባውን ስም አላገኘም። ለማንኛውም ጨዋታው ገና ነው። ሲቲ ጋይስ የሚገርም ትራንዚሽን ላይ ነው። ይሄ ማጥቃት እንትናቸው ፍላጎታቸው ያስታውቃል። ኦቶ ስፖርት ላይ ደግሞ ገባ ብላችሁ ተጫወቱ። የ50 ሺህ ብር ስፒን አለ። በየቀኑ ዲፖዚት ማድረግ ብቻ ነው የሚጠበቅብ። ከዛ በተጨማሪ ደግሞ ቺክን ሮድ ማሽ ብቻ ይመቻችሁ። ኳሱልኝ መጣችሁ አይደለ? እንደው በየአመቱ መላጣ እየተቀያየረ ጮትብን። ጋርዲዮላ ባይሆን እኮ አልፈራም። እግሬን ሰቅዬ ቀብረር ብዬ እንዳላየው አስቶን ቪላ ለዚህ ዳርገኝ። ለጭንቀት የቋጠሮ ላይፍ ውስጥ መልሰን እንግባ ቤተሰብ። አንገቴ ስር እየተነፈሰውን እንዴት ነው የሚዘለቀው? በእንቅርት ላይ ጆሮ ደግፍ ማለት ዛሬ ነው። ተጓራዬ ማለት ነው። በፈረቃ ነው የተላጠው፣ በፈረቃ። ይሄ ደግሞ ማለት ነው ዣካ የምትባል ሰውዬ እንደዛ ከኛ ጋር የሜሪኖን ካልደበደብኩ ብለ የሌለ ያለ ፓሽን ዛሬ የለም። ዛሬ ድመት ነበርክ። ወይኔ ቀጣይ ማለት ነው ጋይስ ከክሪስታል ፓላስ ናቸው። ፓላስ ሜዳ ፓላስን ሲቲ ካሸነፈ ዘንድሮ ዋር ነው። አንገት ለአንገት ተያይዘን ዋንጫኛ ነው ባይዘው ዋንጫኛ። ግን ቴሌ እየተነፈስከውን እንዴት ነው የሚዘለቀው? እባክህ ጌታዬ ከኤቨርተን እስክጮት ድረስ 3 ላይ አስቀምጠኝ፣ 4ም 10ም አስቀምጠኝ፣ ከሁለተኛ አንሳኝ። ኢላሂ አይለቀኝም፣ ይሄ ቁጥር አይለቀኝም፣ ይሄ ሁለተኝነት አይለቀኝም። ጌታዬ እባክህ አንሳኝ ከዚህ ከሰንደርላንድ መጥቀም የሆነ ቦታ ወስደህ ጣለኝ እንጂ እስከ ኤቨርተንም ጨዋታ እኔ ሁለት ከገባው አልመለስም። ለረጅም ዓመት 2 ቁጥር ከኔ ጋር ጥሩ አይደለችም። በቃ እኔ አኡዙ ቢላህ ኤቨርተንን ደግሞ ከሜዳ ውጪ እንትኖችን ሳይ ያስፈራል። ለኤቨርተን እንደምመለስ ባምንም ሁለተኛውኝ አልቀመጥም። ከእንግሊዝ አውጥተኸኝ 19 ክለብ ደርድረ ስጫወት ወደ ቦታ የተመለሰኛል። አውዙ ቢላህ ደግሞ ይሄ እኮ ነው ቪክተር ጊዮከርስን እንደ ቡዳኮ አይደለም የሚበላው። ሃላንድ እኮ ነው የሶስት ተጫዋች አጥቂ ብቃት ይዞ ደግሞ ቼርኪን እንደ ሮቦት ምናምን ያለማምደዋል። ሌላ ሮቦት አብረው እየዋሉ 2 ጎል አግብቷል። 3-0 ነው። ሊደግም ይችላል። ሱብሃንአላህ ከምን እንደተፈጠረ ማያስታውሰው። እኔ ግን ሃላንድ ገደል ግባ አንተ ትችላለህ። መጀመሪያም እኔ 2 አልቀመጥም። አሁን ነው ማስገባው። የሆነ ደብዳቤ ያስገባለሁ። ሲቲ ዌስትሃምን እንደ ቀልድ 3-0 ወይ ብሎታል። ከባድ ጨዋታ አይደለም፣ ቀላል ጨዋታ ነበር የተጫረገው። ሲቲ አሪፍ ነበር። ቸርኪ ግን እንዴት አባቱ ነው ደስ የሚለው። ኳስ ሲይዝ ምናምን ነገር ምቾቱ ምናምን ነገር ደግሞ መለስ ብላ ፕሬስም ታደርጋለች፣ ታስቀናለች። ዩናይትድ ቤት በመጣች የሚባልላት ነች። ባይ ዘ ወይ ዩናይትድ ቤት መጥቶ በተጫወተ ብዬ በጣም የምመኘው ተጫዋች ሉካ ሞድሪች ነበር። ምን ያደርጋል አረጀ። ያው እቺ ነገር ለትንሽ ሰዓት ነው ልትቆይ የምትችለው። ቪዲዮ ሳልሰራባት እንዳታልፍ ብዬ ነው ያስልቀው። ግን ከመቋጠር ወደ ኋላ ነው። ኤቨርተን አይረባም፣ ግን ከመቋጠር ወደ ኋላ ነው። ምን ሲቲ አሸንፏል። አረ በስመ አብ! አረ ይሄን ሰውዬ በእግዚአብሔር አስቆሙልኝ እንዴ! ሃላንድ ምንድነው የሚያደርገው? የሲቲ ደጋፊዎች ተረጋጉ፣ ስሙኝ። አሁን አንደኛ ላይ ሆናችኋል፣ እኛ እስከምንጫወት ድረስ ማለት ነው። እኔ ተጨነኩ እኮ። አሁን 5 ሰዓት ላይ ኮንትሮል ማድረግ ይችላሉ፣ ፕሬሸሩን ኮንትሮል ማድረግ ይችላሉ ወይ የሚለውን ዛሬ ነው የምንመለከተው። ሲቲ ግን በጣም ትክክል አይደሉም የሚጫወቱ ጨዋታ። እንዴ ይሄ ሮቦት በዚህ ምንም አይስትም፣ ኳስ ስጡት ምንም አይስትም። ቼርኪ እዛ ጋር 5 ሰው ይገላል። ፎደን እዚህ ምንድነው እንዴ? ልክ አርሰናል ሊበላው ነው ሲባል ሲቲዎች እንደ አውሬ ነው የሚያደርጋቸው፣ እንደ አውሬ። ግን ምንም አታመጡ፣ ዘንድሮ ምንም አታመጡም። ታያላችሁ። ግን ዛሬ በጣም ነው የፈራሁት ማለት ዌስትሃምን አሸነፈን ብዬ ይሄ ነው ሁሉም እየለጠለጠው እየመጣ የነበረ ቡድን። እኛማ ምንድነው ኖርማል እኮ ነው በዚህ ፐርፎርማንሳችን። አንድ ጥያቄ አለኝ። ይሄ ሰውዬ ለምንድነው ዌስትሃም ሃትሪክ ሊሰራ ሲል እየጣመመበት ያለው ነገር እኔ አልገባኝም። የመጨረሻው ኳስ ግን ይሳተው ቸርኪ ግን ወይኔ ዛሬ ሲቲ አይ ብዙም የሚካበር ነገር አይደለም አልዋሽም። ግን በጨዋታ ቁጥር ማለት ነው በጣም ፐርፎርማንሱ እየጨመረ የመጣ ቡድን ነው ማን ሲቲ ማለት። አሁን ላይ ቸርኪ በዛ ጠባብ ስፔስ እኔ ለሃላንድ የሰጠበት እኔ ኳስ እኔ አላቅም ይላሉ። እቺን ሴሌብሬሽን ደግሞ አልፈታ ብላችሁታል እንዴ? ብቻ አሁን ቀጣይ አርሰናል ላይ ይቋጠራል ማለት ነው። አንተ ፔፕ ግን እየቀየረ ቶሎ እያሰጣቸው ነው፣ ጉዳት እንዳያስቸግር በጣም ብዙ ነገር እያየ ነው ማለት ነው። ዘንድሮ ግን ይኸው መጣልኝ። እሱ ነው የቁጦች እረኛ የኔ አስጨናቂ እሱ ነው።
መጣልኝ። ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ? እስካሁን እስካሁን አሉንማ። እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም። መምጣት አልነበረበትም። መጣ ለየለ ጀማው። አሁን በቃ ነው ኦፊሻሊ ጥቁር መልበስ ነው ያለብኝ። እኔ በፍጹም የዘንድሮ ጸሎቴ ሲቲ የሚባል ቡድን አንደኛን በፍጹም እንዳያየው፣ ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ። መጣ። ይኸው አየው ጀማው። ይኸው ምን አባቱ ያመጣል እንዴ? 1000 ዓመት አንኖር ጀማው። በቃ መፈሳፈስ ነው፣ ምንም ነገር አይመጣም። ማታኛ ጨዋታለን እንግዲህ እስከዛ ይፈንጩበት። ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም። የአርሰናል ደጋፊ ተቋቋም። ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው። ሲቲ መጥፎነቱ ክፋቱ ማለት ነው። እንደዚህ አይነት አጋጣሚዎችን በፍጹም አልፍም። በፍጹም በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው። በተቻለው አቅም በቃ የጋርዲዮላ ቡድን ለማንኛውም ጀሞ መደናገጥ አያስፈልግም። እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ የተመሰረተ አይደለም። የኛ ዋንጫ ማጣት ራሱ ቢኖር ማለት ነው። ግን ምናጣበት ምክንያት የለም። ወደፊት የምንገሰግስ ነው የሚሆነው ጀማው። እሺ 3-0 ቋጠሯችሁ አልተሳካም። የአርሰናል ደጋፊዎች ቋጠሯችሁን ለማታ በደንብ ሴቭ ለኤቨርተን ለሱ ይሻላል። ይሄማ ዌስትሃም ነው። ምን ታመጣላችሁ? ባይዞ ኤርሊንግ ሃላንድ ዛሬ ከክርስቲያኖ ሮናልዶ በላይ በፕሪሚየር ሊጉ ጎል ማስቆጠር ችሏል። 2 ጎል ዛሬ ማለት ነው በለጠው። ካሪር ጎል ላይም እንደሚደርስበት አትጠራጠሩ። ልጁ የእንትን ነው የጎል ስኮሪንግ ማሽን። ገና 24 ነው ምናምን አመቱ ነው። ቴብሏ እንግዲህ እቺን መስላለች። አርሰናል ግዴታ ማሸነፍ ይጠበቅበታል፣ አንደኛ መሆን ከፈለገ ማለት ነው። እንዴት እየተንቀጠቀጡ እንደሚገቡ እስኪ እናያቸው። እስቲ ቦራላቸውን ያሳዩ መልሰው መቀበል እንደሚችሉ። ጃክ ግሪሊሽ ኤቨርተን ተስማምተናል። ተደላደለ ወያላው ተመቸው። ሁለተኝነት ለወያላው ተመቸው። ወያላው እንኳን ለቤታ በቃ የሰው ወርቅ አያደምቅም። ዋንጫው እንደሆነ የፈላው ነው። ለአንተ ደግሞ 2 ገቢ ከያንጎ፣ አንዱን ከደንበኛ አንዱን ከያንጎ ፕሮ ቦነስ። ከዚህ በፊት ባያ ጉዞ ማለት 6700 የነበረው ተሻሽሎ እስከ 7700 ሆኗል። ገቢ በጭ ከጨመረ በዛው ልክ ይጨምራል። ለመዝገብ ደግሞ የትም መሄድ አያስፈልግም። ያንጎ ፕሮ አፕን አውርደ እዚህ የፈጠነ በ5 ደቂቃ ተመዝግበ ስራ መጀመር ነው። ጀምራ። አሁን በተቻላችሁ መጠን ማለት ነው ቲክቶክ ላይ ያላችሁ የአርሰናል ደጋፊዎች ይህንን ቪዲዮ ለአርሰናል ደጋፊ ሼር አድርጉልኝ። ጤንነታችን ሰላም እንዲሆን ከተፈለገ ማለት ነው የኤቨርተንን ጨዋታ አድርገን እስክንጨርስ ድረስ ቲክቶክ ባገቡ ሼር አድርጉ። እኔ ራሴ ማለት ነው አሰላለፍ ቪዲዮ አልሰራም። ጀመው የማልሰራበት ምክንያት ስላለኝ ነው። ምን አቃጠለኝ? እኔ እዚህ ገና ለገና ቀሪ ጨዋታ እያለን ሁለተኛ ሆነን እንደዚህ ረገጡን። እኔ ሁለተኛ ላይማ ብንቀመጥማ ምን ሊያረጉን ነው? የሞት ፍርድ ሊፈርዱብን ነው? ሊገድሉን ነው? እንዴ እናንተ ሁሉም በቃ ተዘጋጅቶ እንዲህ ጥርስና እጁን እንደዚህ አድርጎኛል ለመዋጠጥ ነው ተዘጋጅቶ የሚጠብቀን ጀመው እኛን። አረ ተቃጠሉ ምድረ ጂኒ ናችሁ። ይሄንን ወቁ እንዴ። እኛ ምን አደረግናል? ምን አርጉ ነው ቆይ የምትሉ እንዴ? ምን ለምን መራችሁ ነው? ለምን መራችሁ? ምን መራው? እኛ ጥሩ ቲም ያለን እኛ። ስሙ አዳሚ ዋንጫውን ዘንድሮ የምናጣው መስሎ ከሆነ ተሸውደሃል። እመኔ ማለት ነው። ለማንኛውም ጀማው እስክናሸንፍ ድረስ ማለት ነው ቲክቶክ ባለመግባት ጤናችሁን ጠብቁ። ያርሰናል ደጋፊዎች በቃ ያንን ብቻ ልላችሁ ነው የመጣው። እሺ ይመቻችሁ። ሼር ኮፒ ሊንክ አድርጉና አድርሱ። ወይኔ መቃጠል። በ111 የፕሪሚየር ሊግ ጌም 100 ጎል ጤነኛ ነው? ንገሩኝ። ይሄ ሰውዬ ጤነኛ ነው ወይ? አዌይ ጌም አያቅ፣ ሆም ጌም አያቅ፣ ምንም ነገር ምንም አይረዳም። ማግባት ካለበት ያገባል። በፍጹም አታስቆሙትም። ምንድነው ቆይ የሚሻለው? 100 ጎል በ111 ጌም 100 ጎል ፕሪሚየር ሊግ ላይ ታይቶ አይታወቅም። የፕሪሚየር ሊግ ሪከርድ ማለት ነው። ዛሬ አዌይ ጌም ሄዶ 100ኛውን ጎል አገባ። ምን አይነት ሰው ነው? ጤነኛ አይመስለኝም። የምሬን ነው። እንደዚህ ዲፌንሳችን እኛ ጠንክሮ ማለት ነው ያገባብናል ሁሌ። በምንድን ነው የሚቆመው? ቆይሽ በምንድን ነው የሚቆመው? እኔ ግራ ነው የሚገባ። ከጨዋታ ሲጠፋ ደግሞ ጠፋ ማለት ጠፋ ነው፣ የምር ጠፋ ነው። ግን ይሄ ሰውዬ ልታጠፉት አትችሉም። በጣም ሬር ነው፣ በጣም ሬር ነው ያን ማድረግ። የእውነቴን ነው የምላችሁ። እንዴት ነው የሚችለው? ቲማችሁ ውስጥ ይሄ ካለ በጣም የማይሆን ዌፐን ነው። የእውነት እየቀለድኳል። ቴስታ በግራ በቀኝ ታፒን በሉት። ምንድን ነው ቆይ የማያገባው? ቆይ ምን ሆኖ ነው? ጤነኛ አይመስለኝም።